ራስን መግዛት ለሰዎች እጅግ በጣም ከባድ ሆኖ ይታያል። ነገር ግን ራስን እንደ መግዛት ቀላል ነገር የለም። በዚህ ቪዲዮ ላይ እስከ መጨረሻው ከተከታተላችሁ ራስን እንዴት እንደምትገዙና ለራሳችሁ የምትሰጡት ቦታ እጅግ ትልቅ እንደሆነ እናንተ እንድታቁም ወይም እኔም በዚህ ቪዲዮ ላይ ወይም ከዚህ በፊት ከሰማኋቸው ሞቲቬሽኖች ራስን እንድገዛ ያደረገኝ ብዙ ሞቲቬሽንም አውቃለሁ። እሱንም ትንሽ በተቻለኝ መጠን ለእናንተ ሼር አደርጋለሁ። ለዚህ ቪዲዮ አዲስ ከሆናችሁ ይሄን ቤት ሰብስክራይብ በማድረግ ላይክ በማድረግ ራሳችሁ የሆነ አስተያየት እንድትሰጡና ኮሜንት መልካም ኮሜንቶችን እንድትሰጡ ሼር በማድረግ ይሄን ቪዲዮ እንድታዩ ፈልጋለሁ። ምክንያቱም ለዩቲዩበርም አዲስ ስለሆንኩ ብዙም ሰብስክራይብ ቢዩም ስለማይኖረኝ እናንተ በተቻላችሁ መጠን ለሌሎችም በማጋራት ራሳችን የሆነ ጥረት እንድናደርግ እጅግ አድርጌ እፈልጋለሁና እወዳችኋለሁ ስለምታደርጉ። ዛሬ ደግሞ ወደዚህ ወደ እናንተ ፊት የመጣሁት አንድ ወሳኝ ነገር ላካፍላችሁ። የማውቀውን ነገር በራሴ ህይወት ደግሞ ያየሁትና በሰው ላይ ብዙ ጉዳት ሲያስከትል ያየሁት ነገር። ይሄ ማለት ራሳቸውን ላለመግዛት ለራሳቸው ከሚሰጡት ቦታ ራሳቸውን በማይሆን ቦታ ላይ ደግሞ ጥሎ ወደ ተለያየ ቦታ ወደ ሱስ ወደ ሃይማኖት ተቋም የገቡ ሰዎችን ስለማቅ ነው። ይሄ ማለት ባሉበት ራሳቸውን መግዛት ራሳቸውን መቀየር ስለማይችሉ ወደ ተለያየ አማራጮች ይሄዳሉ። ከአማራጮች አንዱ ወይ ወደ ሱስ ይገባሉ ወይ ወደ ፈጣሪያቸው ወደ አምላካቸው ይሄዳሉ። ይሄ ማለት አንደኛ ራሳቸውን የሚገዙት ሰዎች ባላቸው ኮንፊደንስ ነው። እችላለሁ ብሎ የወጣ ሰው ምንም አይነት አያቅተው። አይ እኔ እፈራለሁ ይሄ ነገር ለኔ አይሆንም ብሎ የሚያስብ ሰዎች ደግሞ በብዛት ሁሉም በየቦታው ተሸናፊ ስለመሆኑ እነሱ ራሳቸውን ሊገዙ አይችሉም። ራስን መግዛት ለራስ ላለው ቦታ ትልቅነት ማሳየት ነው። እኔ ትልቅ ነኝ፣ እኔ አስባለሁ፣ እኔ እችላለሁ፣ እኔ ጀመርኩት እኔ ጨርሳለሁ ብሎ የሚያስቡ ሰዎች የሚራመዱ ሰዎች በጣም ስኬታማ የሆኑ ሰዎች ናቸው። ብዙ ጊዜ አስባችሁ ታውቃላችሁ? የሆነ ነገር አደርጋለሁ ብላችሁ ስትወጡ በሌላ ሰው አማካኝነት ያን ነገር ሳታደርጉ የምትቀሩበት ጊዜ፣ አይ እንደዚህ እወጣለሁ፣ እንደዚህ አደርጋለሁ፣ ስራ እንደዚህ ጀምራለሁ ብላችሁ በሌላ ሰው ደግሞ ምንም አይነት ስራ ደግሞ ሳይሳካ ሲቀር፣ ይሄ ሁሉ የሚፈጠረው ራሳችሁ ላይ የሰጣችሁት እምነታ አለመኖሩ ነው። ራሳችሁን ስለማታምኑ ነው። ራሳችሁን ካላመናችሁ ለራሳችሁ የምትሰጡት ቦታ ትልቅ ካልሆነ በስተቀር ቤተሰብም አያምናችሁ፣ ቤተሰብም ቦታ ይሰጣችሁ። እናንተ የቆማችሁት እናንተ ያላችሁት ደረጃ ወሳኝ ከሆነ ቤተሰብም ያምናል፣ አገርም ታምናለች፣ ወዳጅ ዘመድም ያምናል፣ ጓደኛው ያምናል። ሊሰጥም ወደ ላይ ነው አይሰስትም። ነገር ግን እናንተ ራሳችሁን ጥላችሁ ከመንገድ ወጣችሁ ወይ ከተለያየ ሱስ ውስጥ ገፍታችሁ ወይ በጣም አክራሪ ነኝ ብላችሁ ወደ ቤተክርስቲያን ወደ ቸርች ከገባችሁ በኋላ ሰዎች ያውቃሉ፣ ያምኑኛል፣ እንደዚህ ያደርጉኛል ብላችሁ ራሳችሁን እንትን ካላችሁ ሰዎች እናንተ የመጣችሁትን ነገር ስለሚያውቅ ወይም ከዛ ከችግር ወደ ቤተክርስቲያን ስለገባችሁ ወይ ከቤተክርስቲያን ወደ ሱስ ስለሄዳችሁ አይደለም። እናንተን ለራሳችሁ የሰጣችሁት ቦታ ነው። ቆማችሁ መስራት ከቻላችሁ ፀሐዩን ፀሐይ ነው፣ ችግር የለውም፣ ፀሐዩን እኔ እወጣለሁ፣ በፀሐዩ ቆሜ ስራ እሰራለሁ፣ በፀሐዩ ቆሜ ራስን አገኛለሁ ብላችሁ ካሰባችሁት ካመናችሁት እዛ ቦታ ላይ ሆናችሁ ደግሞ ሰውን ካየ ያውቃል፣ ያምናል። እናንተ ደግሞ ለዛ ዝግጁ ሰውን ለስራውም ከባድ አይሆንም። እናንተ ደግሞ ምንም አይነት የመሸነፍ ስሜት አይሰማችሁ። በብዛት ሰዎች ይሄ ነገር ለኔ አይሆንም፣ እንደዚህ አይነት ነገሮች እኔ እፈራለሁ፣ ያ ነገር ለማድረግ አልችልም፣ እኔ ባህሪዬም አይችልም፣ ኢኮኖሚም አይችልም አይነት ነገር እንደዚህ አይነት ያ ነገር ነው እንደ ኢትዮጵያዊነት የጎዳን ያ ነገር ነው። እንደ ስንፍና አድርጎ ቤት ያስገባል። ለምሳሌ ብዙ ነገሮች ለመጀመር እንፈልጋለን፣ እንወዳለን፣ ብዙ ነገር ለማድረግ እንወጣለን፣ እንፈልጋለን። ነገር ግን ያ ሁሉም አይሳካልን። ያ ለኛ ስለማይገባን አይደለም፣ ለኛ ስለማይሆን አይደለም። ለኛ ሁሉም ነገር ይሆናል፣ ይሳካልናል። ነገር ግን እኛ ግን ሞተን ስላለን የሚቀሰቅስ ሰው ስለሌለን ተኝተናል። የለንም፣ በቃ የለንም። ምንም አይነት ለማድረግ አቅም የለንም። ሁለን ሰንፈናል፣ ተኝተናል። ለማድረግ እንሞክራለን፣ እንፈልጋለን፣ ግን ምንም አይነት
እንቅስቃሴ አናደርግም። ለዛ ነው ብዙ ሞቲቬሽኖች አሉ፣ ብዙ ተናጋሪዎች አሉ፣ ብዙ ለእናንተ የሚመክሩት መካሪዎች አሉ። ነገር ግን መካሪ ብቻ ከሆን ተመልሶ ደግሞ ለእኛ ጥሩ ተመካሪ መሆን አለብን። ሰሚዎች ናቸው በብዛት ብዙ የሚያስተውሉት። ከምናገሩት በብዛት መስማት ማዳመጥ እጅግ በጣም ወሳኝ ነው። ካዳመጣችሁ ነው ሰው ምን እንደምናገር የምታውቁት። ሁሌም የምትናገሩት ከሆነ ሁሌም የሆነ የምታወሩት አይነት ሰው ሲያወራ የምታወሩት በቃ በቂ መልስ አለኝ ብላችሁ መልስ የምትሰጡ ሰዎች ከሆናችሁት እጅግ በጣም ነው የምትጎዱት። ሰው ካወራ መስማት ካለበት ወይ ትንሽም ሆነ ትልቅ ሲያወራ ቆም ብላችሁ ስታዳምጡ የሆነ ነገር ታገኛላችሁ። ከራሳችሁ ህይወት ትንሽ የሚጨምር ነገር ታገኛላችሁ። እኔም በህይወቴ የኔ ባህሪ እንደዚህ ነው። ሰዎች ካወሩ እሰማለሁ፣ አላወራም። በጣም ይሄን ደግሞ የምሰማ ሰዎች ከኔ እውቀት በላይ የሆኑት፣ በእድሜ የሚበልጡት፣ በሃይማኖት ደረጃም ከፍ ያለ ቦታ የያዙትና በእውቀትም በሃይማኖት ከኔ የሚበልጡ ሰዎች ነው ከኋላቸው ቁጭ ብዬ የምሰማው። ይሄ ማለት ብዙ ቢያበላሹም ትንሽ መልካም ነገር አላጣም። ስለ ራሳቸው ቤት ቢያወሩም ከነሱ ቤት ለኔ ቤት የምትሆን አንድች ነገር አጠፋ። ይሄ ማለት ለኔ በጣም ብቁ ያደርገኛል። ደግሞ እኔ ካለሁበት ትንሽ የራሴን እንዳቋቁምና ለራሴ ቦታ እንድሰጥ ራሴን እንዳምን ያደርገኛል። እነሱ ያለፉት ደረጃ እኔ ራሴን እንዲያውቅ ያደርገኛል። ይቅርታ ትንሽ ድምጽም የተምታታ ላስቸገራችሁ ከሆነ። ስለዚህ ራሳችሁን መግዛት የምትችሉት በሱስ አይደለም። ራሳችሁን መግዛት የምትችሉት በሃይማኖት አይደለም። ሃይማኖትም ጊዜ አለው። መጀመሪያ አካባቢ ወደ ሃይማኖት የመጣ ሰውና በዛ የተለማመደ ሰው ይለያል። ቀድሞ ትንሽም የመጣ ወይም ከኋላ የገባ በተለያየ ችግር ተገፍቶ ወደ ሃይማኖት የገባ ሰውዬ ፈጣን ነውና መልሱም እንደዛ ነው የሚሆነው። በዛ ልክ ልመለስ ይችላል። ስለዚህ ትንሽ ረጋ ማለት ነገሮችን ሰከን ብሎ ማሰብ የተሻለ ነው። ራሳችሁን ላይ የምትዘሩት ዘር ነገ ቀጣይነት የማይኖር ከሆነ እናንተ ለችግራችሁ ፈርታችሁ፣ ለሱሳችሁ ፈርታችሁ፣ ላላችሁ ችግር ፈርታችሁ፣ ለጥላቻ ፈርታችሁ፣ ለድህነታችሁ ፈርታችሁ ይሄን ሁሉ የምታደርጉት አይነት ሰው ከሆናችሁ ነው እናንተን አይወክልም ይሄ ነገር። ሰፊ ነገሮች አሉ፣ ሰፊ የስራ እድሎች አሉ፣ ሰፊ የማሰብ አይምሮ አለ። ፈጣሪ የሰጠን እጅግ ትልቅ አይምሮ አለ። እንደ ኢትዮጵያዊነት ደግሞ ብዙ ነገሮች የመተባበርም እሳቤ ባህሪዎች አሉ፣ ተምሳሌትም አለ። ስለዚህ እናንተ ሰንፋችሁ ወይም የሆነ ነገር ራሳችሁ ላይ አውጃችሁ ራሳችሁን ከምታስቀሉ ወይም ከምታስቀሩ ወዳላ በተቻላችሁ ፍጥነት ራሳችሁን እንድታገኙ እፈልጋለሁ። እኔም ራሴን ላግኝ፣ እናንተም ራሳችሁን አግኙ። ይሄን ቪዲዮ እናንተ ለምትወዱ ሰዎች ላኩ። ራሳችሁን መግዛት ለማይችሉ ሰዎች፣ በሱስም በተለያየ ነገር ራሳቸውን ዘፍቀው ያሉ ሰዎች እነዚህን ቪዲዮ ላኩ። ወዳችኋለሁ። ከዚህ ቪዲዮ በኋላ ራሳቸውን እንደሚያገኙ ለራሳቸው ትንሽም ቢሆን ቦታ እንደሚቀይሩ አውቃለሁ፣ አምናለሁ። መልካም ጊዜ እንደሆነ እፈልጋለሁ። ወዳችኋለሁ።